ሰላም የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም እንደተለመደው በዛሬ ቪዲዮ ይዤላችሁ የቀረብኩት ግሬድ 12 ማትማቲክስ ሲኩዌንስ ኤንድ ሲሪስ ኤክሰርሳይዝ 1.7 ፓርት 7 ይሆናል። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን አዲስ ቪዲዮውን በመለቅበት ሰዓት እንዲደርሳችሁ እንድታደርጉ ስል በአክብሮት ጠይቃለሁ። እንዲሁም ማንኛውም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ልታሳውቁን ትችላላችሁ። እንግዲህ ቀጥታ ወደ ዛሬው ቪዲዮ እንግባ። እንግዲህ የመጀመሪያው ጥያቄ ምንድነው የሚለው for a given geometric sequence 1 2 4 8 16 required common difference እና G6 ነው ፈልጉ የተባለን ያለ ነው። አንድ ጂኦሜትሪክ ሲኩዌንስ ተሰጥቶን ሪኳየርዳችን ወይም ደግሞ ፈልጉ የተባለን ያለ ነው ኮመን ዲፈረንሱን እና G6 ነው። ይሄን በመሰራበት ሰዓት ሶሉሽን ኮመን ዲፈረንሳችን R ማለት Gn + 1 ኦቨር Gn ይሄ ማለት 2 ኦቨር 1 4 over 2 8 over 4 16 over 8 በመናረግበት ሰዓት 2 እናገኛለን ማለት ነው። ስለዚህ ኮመን ዲፈረንሳችን 2 ነው። G6 ነው የተፈለገው አሁን የተጠየቀው G6 ነው። G6 ማለት G5 ታይምስ ኮመን ዲፈረንስ ነው። G6 እንደሚታወቀው 16 ነች። G5 16 ነው። ስለዚህ G6 ማለት 16 ሲባዛ በ2 32 ይሆንልናል ማለት ነው። በዚህ መልክ መስራት እንችላለን ማለት ነው። ሁለተኛው ጥያቄ ደግሞ ምንድነው የሚለው given G1 and common difference common ratio find G2 G3 G4 and G5 ነው የሚለኝ። አንድ G1 ተሰጥቶኛል፣ ኮመን ሬሽዮ ተሰጥቶኝ G2 G3 G4 G5 ነው የተጠየቁት። G1 = 1 ነው፣ ኮመን ሬሽዮ 3 ነው። ስለዚህ ተፈለገው ምን ማለት ነው? ተፈለገው G2 ማለት ነው G1 ታይምስ ኮመን ሬሽዮ ነው። G3 ማለት ደግሞ G2 ታይምስ ኮመን ሬሽዮ ነው። G4 ማለት G3 ታይምስ ኮመን ሬሽዮ እንዲሁም ደግሞ G5 ማለት ደግሞ G4 ታይምስ ኮመን ሬሽዮ ይሆናል ማለት ነው። በዚህ መሰረት G2 ማለት G1 ታይምስ ኮመን ሬሽዮ ነው። ሁለቱም ተሰጥቶኛል። G2 ማለት G1 1 ነው። 1 ታይምስ ኮመን ሬሽዮ 3 ነው። ስለዚህ 3 ይሆንልኛል ማለት ነው G2። ሌላው ደግሞ G3 ነው። G3 ማለት G2 ታይምስ ኮመን ሬሽዮ ነው። G2 ማለት ነው 3 ነው። 3 ታይምስ ኮመን ሬሽዮ ማለት ነው 3 ታይምስ 3 9 ይሆንልኛል። ሌላኛው ደግሞ G4 ነው። G4 ማለት ምን ማለት ነው? G3 ታይምስ ኮመን ሬሽዮ ነው። ስለዚህ G3 ማለት ነው 9 ኮመን ሬሽዮ 3 27 ይሆናል ማለት ነው። ሌላ ደግሞ G5 ነው። G5 ማለት ምን ማለት ነው? G4 ታይምስ ኮመን ሬሽዮ ነው። G4 ስንት ነው? 27 ሲባዛ በ3 ማለት ነው። ስለዚህ G5 ማለት G4 ታይምስ ኮመን ሬሽዮ ነው። ይሄ ማለት 27 ሲባዛ በ3 81 ይሆናል ማለት ነው። እንግዲህ ለኤክሰርሳይሶቹን ይሄን ይመስሉ ነበር። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ